በምርጫ ማካሄድ የተፈጠረውን አንጻራዊ ሰላም ይበልጥ ለማጠናከር የሚያግዝ በመሆኑ ለስኬታማነቱ እንደሚሰራ የምዕራብ ጎጃም ዞን አስተዳደር ምልክቱን አስታውቋል። ንጉስ ስንታየው ጠቅላላ ምርጫውን አስመልክቶ የማኒፌስቶና የምርጫ ምልክት የማስተዋወቅ መርሃ ግብር አካሂዷል። በብልጽግና ማከናወን እንደሚገባ ጠቁመዋል። ሰባተኛው ሀገራዊ ምርጫ በተሳካ መልኩ ማካሄድ ዘርፈ ብዙ ፋይዳ ያለው ሲሆን በተለይ የዲሞክራሲ ተቋማትን ጥንካሬ በማረጋገጥ የሀገር መንግስት ግንባታውን ከማጽናት ባሻገር ለያዝነው ሁለንተናዊ ለማሳካትና በህዝብ ድምጽ ቅቡልነት ያለው መንግስት በመመስረት የሀገራችንን ስብራቶች በዘላቂነት ለመጠገን ቁልፍ ሚና ይጫወታል። አንጻራዊ ሰላም ይበልጥ ለማጠናከር የሚያግዝ ነው ብለዋል። መልካም ተሞክሮችን በማስፋትና ችግሮችን ለመፍታት ምርጫው ወሳኝ መሆኑን የጠቆሙት ዋና አስተዳዳሪው ፈተናውን በመቋቋም ምርጫውን በስኬት ለማካሄድ ሁሉም መዘጋጀት እንደሚጠበቅበት የተናገሩት የተጀመረው ሰላማዊ የፖለቲካ መንገድ የሚያነግስ እና የተፈጠረውን አንጻራዊ ሰላም ይበልጥ የሚያጠናክር መሆኑን በሙሉ እምነት በመረዳት ጭምር ነው። አለመምረጥ ማለት ምርጫው የሚያከስማቸውን ችግሮች ለሌላ ጊዜ ምርጫውን ውጤታማ ማድረግ ይገባናል። አስተያየታቸውን ለአሚኮ የሰጡ ተሳታፊዎች ምርጫ በፍም መልእክት አስተላልፈዋል። ከአሁኑ ጀምሮ ምርጫ ለመምረጥ ካርድ መውሰድ መቻል አለበት፣ መመዝገብ መቻል አለበት ማለት ነው። በፓርቲዎችም በኩል ስነ ምግባር በተሞላበት አግባብ የዚችን ሀገር ጣፋንታ ወደፊት ሊቀይር በሚችል አግባብ ምርጫው ወሳኝ ነው። አሸናፊና ተሸናፊነት ሳይሆን በጋራ በስምምነት በጋራ መግባባት የተመሰረተ ዲሞክራሲ እንድናካሄድ በመድረኩ ላይ ተገልጿል።